የጄኔራሉ ሞት ውጥረት ፈጥሯል። ድንብርብሩ የወጣው አገዛዙ መውጫ አጥሮታል የተባለው ጄኔራል አስናቀ ከነ ሬጅመንቱ መውደቅ ለብልጽግና አገዛዝ ሐዘኑን አባብሶታል። የጥቂቶች ፕሮፓጋንዳ ወታደራዊ ኪሳራ አስከትሏል። አገዛዙ ሰራዊት ተሰላችቶ ተስፋ መቁረጡ የተሰማ ሲሆን አሁን በቃን ለማን ዋጋ የምንከፍለው እያለ ማመጽ ጀምሯል ተብሏል። ቀዳሚው መረጃችን ነው። በባህር ዳር ከተማ በተደረገ የምርጫ ቅስቀሳ መርሃ ግብር ላይ የተገኙ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ከጥቃት ማምለጣቸው ተሰምቷል። ይህን ተከትሎም በከተማዋ ከፍተኛ የደህንነት መናወጥ ተከስቷል። ሌላኛው መረጃችን ነው። የአማራ ሕዝብ ዋስና ጠበቃ ደጀንና መከታ የሆነው ፋኖ ወደ አዲስ አበባ ለሚያደርገው ጉዞ በርካታ በሺዎች የሚቆጠሩ ኮማንዶዎችን ዝግጁ ማድረጉን አስታውቋል። በተለይ በጎንደርና በወለጋ የተመረቁት ኮማንዶዎቹ ለልዩ ግዳጅ ዝግጁ ናቸው ተብሏል። በዝርዝር ተሰሙታላችሁ። በአማራ ክልል ጦርነት በቀጥታ የተሳተፉ የሚገኙት የምስራቅ አዛዡ ሌተናል ጄኔራል መሐመድ ተሰማ ደግሞ የተለመደውን አጥፍተናቸዋል ማብራሪያን አቅርበዋል። ጄኔራሉ ጽንፈኛ ሲሉ የጠሩትን ፋኖን ክንዳችንን መቋቋም አቅቶት በየጉድጓዱ ተደብቋል ብለዋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። መከላከያው ታምሷል ተባለ። የብርሃኑ ጁላ ልጆች በዱባይ እየተመነሸነሹ ነው። የአበባው ታደሰ ልጆችም እንደዛው በአገር ውስጥ ጦርነት በሺዎች የሚቆጠሩ የሰራዊት አባላት አካላቸውን አጥተው የቤተሰብ ሸክም ሆነዋል። የሚያሳክማቸው ጠፍተዋል። እነ ብርሃኑ ጁላ ደግሞ የቆሰለና የተማረከ የሞተ ሰራዊት የለንም ሲሉ ከርተዋል። ከሰሞኑ በክራንች የሚሄዱ የመከላከያ ሰራዊት አባላት ሰላማዊ ሰልፍ ወጥተው ድምጻችን ይሰማ የሚል ተማጽኖ አቅርበዋል። የከተማ አውደልዳይ ፖሊስ ተርኮባቸው ተደብድበዋል፣ ታስረዋል። ስምሪት ላይ ያሉት የመከላከያ አባላት መክዳት ጀምረዋል። ያስደነገጣቸው እነ ብርሃኑ ጁላ ብዙ እየዘበዘቡ ነው። ሌላ ጦርነት በመክፈት ነገሩን ለማስቀየስ ታግዷል። ጸምዶ በሚል ሌላ ጦርነት እየተዘጋጁ ነው የተባለ ሲሆን ብርሃኑ ጁላ ሰራዊቱን ለመከፋፈል እየሰራ ነው ሲሉ ተናግረዋል። ምክትሉ አበባው ታደሰ ደግሞ አሰብ እንገባለን ሲሉ ተደምጠዋል። በሌላ በኩል በባህር ዳር ከተማ በተደረገ የምርጫ ቅስቀሳ መርሃ ግብር ላይ የተገኙት ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ሊሰነዘርባቸው በነበረ ድንገተኛ ጥቃት ለትንሽ ማምለጣቸው ተሰምተዋል። ተከትሎም በከተማዋ ከፍተኛ የደህንነት መናወጥ ተከስተዋል። ምክትል ጠቅላይ ሚኒስትሩ በክልሉ ያለውን የምርጫ ቅስቀሳ ለመምራትና ደጋፊዎቻቸውን ለማሰባሰብ ወደ ባህር ዳር ከተማ ያቀኑ ቢሆንም በመርሃ ግብሩ መሃል ባልታሰበ መልኩ የደህንነት ጥሰት አጋጥመዋል። ባልታሰበ መልኩ ጥቃት ሊሰነዘርባቸው ሲል ለትንሽ ማምለጣቸውን የተሰማው ታማኝ የመረጃ ምንጮች እያወጡት ያሉት መረጃዎች እንደሚያመላክቱት በተመስገን ጥሩነህ ላይ ያነጣጠረ የጥቃት ሙከራ ተሰናድቶ የነበረ ቢሆንም የባለስልጣኑ የቅርብ ጥበቃዎችና የጸጥታ ኃይሎች በወሰዱት ፈጣን እርምጃ ምክትል ጠቅላይ ሚኒስትሩን ከአካባቢው በሰላም ማስወጣት ችለዋል ተብለዋል። ክስተቱን ተከትሎ በባህር ዳር ከተማና በምርጫ ቅስቀሳው አዳራሽ ዙሪያ በነበሩ ታዳሚዎች ላይ ከፍተኛ ድንጋጤ የፈጠረ ሲሆን የፌዴራልና የክልሉ ጸጥታ ኃይሎች ወዲያውኑ አካባቢው ሙሉ በሙሉ ከበው ጥብቅ ፍተሻና አሰሳ ጀምረዋል ተብለዋል። መረጃዎቻችን ሲቀጥሉ የአማራ ሕዝብ ዋስና ጠበቃ ደጀንና መከታ የሆነው ፋኖ ወደ አዲስ አበባ ለሚያደርገው ጉዞ ከ10 ሺህ በላይ ኮማንዶ ዝግጁ ማድረጉ ታውቋል። በአራቱም የአማራ ግዛቶች ተጠናክሮ በቀጠለው ፍልሚያ ፋኖ የመሳሪያና የሰው ኃይል አቅሙን አጎልብቶ መገስገሱን የቀጠለ ሲሆን በተቃራኒው አይነካም የተባለው የመንግስት ወታደራዊ አቅም እየተናደ ይገኛል ተባለው። አንድ ሰዓት ባልሞላ የውጊያ ቆይታ እጁን በሰልፍ የሚሰጥ ታጣቂ ይዞ በየቀኑ የፉከራ ነጋሪት የሚጎስመው የአብይ አህመድ ቡድን ታጣቂዎቹ እየከዱና እየተማረኩ በማለቅ ላይ ናቸው ተብሏል። ታጣቂዎቹ ሲያልቁበት አፈና ውስጥ የገባው አገዛዙ በየከተማው አፍሶ የወሰዳቸው ወጣቶች እየጠፉ ራሳቸውን በማዳን ላይ ይገኛሉ ተብሏል። የፋኖን አቅም አዳክሜዋለሁ፣ ታጣቂዎቹ እጅ እየሰጡ ነው ያለው መንግስት ከሰሞኑ ደግሞ ፋኖ ኮማንዶዎችን አሰልፎ ለአዲስ አበባ እየገሰገሰ ነው በሚል ከባድ ፍርሃት ውስጥ የሚገኝ ሲሆን ፋኖች በበኩላቸው ዋናውን ጥቁር አስፓልት የመቆጣጠር እንቅስቃሴ መጀመራቸውን አስታውቀዋል። በርካታ ቁጥር ያላቸው የፋኖ ኮማንዶዎች በአንድ ላይ ሆነው ሊወሩ ነው ያለው አገዛዙ ከአዲስ አበባ የአየር ወለድና ቀይ ቦኔት ለባሽ ታጣቂዎች ወደ ወለጋ ምድር በማንቀሳቀስ ላይ ይገኛል ተብሏል። በአማራ ክልል ጦርነት በቀጥታ
እየተሳተፉ የሚገኙት የምስራቅ አዛዡ ሌተናል ጀነራል መሐመድ ደግሞ የተለመደውን አጥፍተናቸዋል ማብራሪያን አቅርበዋል። ጄኔራሉ ጽንፈኛ ያሉትን ፋኖን ክንዳችን መቋቋም አቅቶት በየጉድጓዱ ተደብቋል፣ አልፎ አልፎ ብቻ ብቅ ጥልቅ ይላል እያሉም ነው ያቀረቡትም። አሁን ሙሉ በሙሉ ዓላማቸውን አክሽፈናል ሲሉ በማከል የጄኔራሉ ተመሳሳይ ንግግር ከ2 ዓመታት በፊት በአመዛኙ የተቀዳ በሚመስል አኳኋን አድርገው ነበር። ዛሬም ከ2 ዓመት በኋላም ጉድጓድ ውስጥ ናቸው የሚለውን ንግግር ሜጫና ዳንግላ ዳሞት ላይ ሆነው እየተናገሩ ነው። እሳቸውና አለቆቻቸው ጉድጓድ ውስጥ ናቸው የሚል ሪፖርት እያቀረቡ የፋኖ ኃይሎች ደግሞ በተመሳሳይ ዕለት በጎንደር ቀጠና በአደባባይ ሲያሰለጥኗቸው የቆዩ የኮማንዶ አባላትን ማስመረቃቸውን አሳይተዋል። ሌተናል ጄኔራል መሐመድ ተሰማ ተደምስሰዋል ባሉት ተመሳሳይ ሰሞን ብርጋዴር ጄኔራል አስናቀ አይተነው በተፈጸመባቸው ጥቃት አብረዋቸው ከነበሩ አመራሮችና ወታደሮች ጋር መገደላቸው ዜናም እየተነገረ ያለበት ወቅት ነው። የፋኖ ኃይሎች ቃል አቀባይ አስረስ ማረ በዚህ ጥቃት አንድ የማዕከላዊ ዕዝ ኮሎኔልም አብሮ መገደላቸው ጠቁመዋል። መረጃዎቻችን ሲቀጥሉ የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ አገዛዙን የጫካ ክንፍ እርምጃ በመውሰድ በመላው ሸዋ ቀጠና የህዝብ ደህንነት በማረጋገጥ የሰብአዊ ተጋድሎን ቀጥሏል። አለም ከተማ በመነሳት ወደ ደራ ጉንዶ መስቀል በመጓዝ ላይ የነበሩ 11 የኦሮሞ ብሔር ተወላጆች ወንጭት በተባለ ስፍራ ያገቷቸውን የብልጽግናውን ወንበዴዎች በጀግናው የፋኖ ሰራዊት የተቀናጀ ወታደራዊ ኦፕሬሽን ተለቀዋል ተብሏል። የአሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮርናዶ ክፍለ ጦርና የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ታጋቾችን ለማስለቀቅ በመራቤቴ አውራጃ የተለያዩ አካባቢዎች ሰፊ ከበባ በመፈጸም ሌሊቱን ሙሉ ልዩ ወታደራዊ ክትትል አድርገዋል። በዚሁ የቅንጅት ኦፕሬሽን አጋቾቹን እርምጃ በመውሰድ ትናንት ግንቦት 17 2018 ከንጋቱ 12 ሰዓት ላይ በመራቤቴ አውራጃ ወረጎ በተባለ አካባቢ ታጋቾቹን ያለምንም አካላዊ ጉዳት ነጻ ማውጣት ችለዋል። የአፋብን አሳምነው እዝ ግንኙነት መምሪያ እንደገለጸው ይህ የፋኖ ጀግንነት የአማራ ፋኖ የህዝባዊ ልጅ መሆኑንና ለፍትህና ለሰብአዊነት የቆመ ኃይል መሆኑን በድጋሚ በተግባር ያረጋገጠ ነው ብለዋል። ከውጭ ደግሞ በኢራንና አካባቢ ያሉትን አጠቃላይ የአሜሪካ ወታደራዊ እንቅስቃሴዎች የሚያስተባብረው ማዕከላዊ ዕዝ ባለፉት ጥቂት ሰዓታት ውስጥ ባወጣው መግለጫ እነዚህ ክስተቶች ባለፉት 24 ሰዓታት ውስጥ የተፈጸሙ መሆናቸውንና እርምጃው የአሜሪካ ጦርን ደህንነት ለመጠበቅ ታስቦ የተወሰደ መሆኑን አስታውቀዋል። አሜሪካ በጦሯ ላይ በቀጥታ ጥቃት ተሰንዝሯል እያለች አይደለም። ይልቁንም በተለይ በሚሳኤል ማስወንጨፊያ ጣቢያዎችና ፈንጂዎችን ሊያጠምዱ በነበሩ ጀልባዎች ላይ የተወሰደ እርምጃ በአካባቢው የሚገኙ ወታደሮቿን ለመጠበቅ የተደረገ የቅድመ መከላከል እርምጃ መሆኑን ነው የገለጸው። እንዲህ አይነት ድርጊቶች ከዚህ ቀደም ተከስተው ያውቃሉ። የተኩስ አቁም ስምምነቱ በተጀመረበት የመጀመሪያ ጊዜም ተመሳሳይ ክስተት አጋጥሞ የነበረ ሲሆን በወቅቱ አሜሪካ ምንም አይነት የሰው ህይወት ጥፋት ባለመኖሩ ድርጊቱ የተኩስ አቁም ስምምነቱን እንደመጣስ እንደማይቆጠር ገልጾ ነበር። አሁንም በተመሳሳይ በዚህኛው ክስተት ምንም አይነት የአሜሪካ ጦር አባል እንዳልተገደለ ወይም እንዳልቆሰለ አሜሪካ አረጋግጣለች። ይህም ሁኔታው የተኩስ አቁም ስምምነቱን ወደ መጣስ ደረጃ እንደማያደርስ የሚያመላክት ነው። በመሆኑም በአሁኑ ወቅት በርካታ ሀገራትን አሳትፎ እየተካሄደ ያለውን ድርድር ሂደት የሚያስተጓጉል አይሆንም። ይሁን እንጂ ክስተቱ ለሁለቱም ሀገራት አሳሳቢ ወቅት መሆኑ አይካድም። ከሁለቱም በላይ ደግሞ ይህ እርምጃ የአሜሪካ ወታደራዊ ኃይል አሁንም ቢሆን ቀጠናውን ሙሉ በሙሉ እንዳለቀቀ የሚያስታውስ ነው። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዲስ ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።